እናንተ ዘማሪዎች ባላችሁ ቦታ ላይ ባላችሁ ጸጋ ብትዘምሩ በብዙ እንባረካለን። ዘማሪ ነው። ከዛ ካለፈ ሌላ ጉዳት አለውና አንዳንድ ዘማሪዎች ያለ ጸጋችሁ የገባችሁ ነው በአንዳንድ ቦታ ላይ እና ሌላ ቦታ ውስጥ ከገባችሁ ቶሎ አትወጡ። ስለዚህ ብዙ ሰዎች አላችሁ በዚህ በኢትዮጵያ ምድር ሲዘምሩ ያምርባቸዋል። ከዛ ውጪ ደግሞ ሲታወሩ ደግሞ አያምርባቸው። በአንዳንድ ጉዳይ ብዙ መናገር ብዙ ባልፈልግም ግን አህዛቦች ናቸው። ብዙ አህዛቦች ባለማወቅ ብዙ ይናገራሉ፣ ብዙ ይቆጣሉ፣ ብዙ ይሳደባሉ። ምላሳቸው ረጅም ነው። እናንተ እግዚአብሔር ሰዎች ዘማሪዎች በርግጥ ዘማሪ እንደ ነብይ መሆን ከፈለገ ይከብዳል። ዘማሪ ፓስተር አይሆንም። ዘማሪ ነው። ፓስተር ነው። ነብይ ነው። ዘፋኝ ነው። አሸባሪ ነው። አስቸጋሪ ነው። አንተ ባንተ ጸጋ አገልግል። አንዳንድ ሰዎች በአንዳንድ ቸርች ቆይታችሁ ማይቢ የናንተ ቸርች ሰው ፓስተሮች ጥሩ ናቸውና ከፍ አድርጎ አንተ ፓስተር ነህ ብሎ አውርቶ ሊሆን ይችላል። ማይቢ ያለ ጸጋ ሊሆን ይችላል። ያ ምድብ ቀጥሎስ አንዳንድ ዘማሪ ደግሞ ይፈልጋል እንደ ነብይ መሆን ይፈልጋል። ትንቢት ይሞክራል፣ ብቻ መጸለይ ይሞክራል። እጅ ጭኖ ቢጸልይ ሰው አይፈወስም። ከዛስ ይሳደባል። እነዚህ ብሎ ይሳደባልና ለማንኛውም ሁላችን በጸጋችን ብናገለግል ሌላ ምስጢር ከምናወጣ እግዚአብሔር ምሕረት ስላበዛ ነው ሁላችን የምናገለግለው። ማንም ጻድቅ የለምና ራስን ብቻ እንደ መልአክ አትየው። ራስን ብቻ በደም አትየው። አንተም ደካማ ነህ። ምሕረት በዝቶ ነው ትፖዞ ነው የሸፈነ እንጂ ብዙ ጉዳይ እንዳለ ይታወቃል። መጸለይ እንችላለን። አንተ እንኳን ታወራለህ፣ እኛ መጸለይ እንችላለንና ይሄ ጉዳይ ስላለ በተለይ በኢትዮጵያ ምድር በአንዳንድ ቦታዎች ላይ ድሮ ዘማሪ የነበራችሁ አሁን ፓስተር የሆናችሁ ያለ ጸጋ ገብታችሁ በነቢያቶች ላይ ክፉ የምትናገሩ ዘማሪዎች እንከባበር። ብዙ ባንሄድ ብቻ ከበኛ አያምርም። ስለዚህ በጸጋ አገልግል፣ ዘምር። ቸርች መክፈት ፈልጋችሁ ቸርች ከፍታችሁ ከከበዳችሁ እኔ ድሮ ዘምር። ብዙ ሰው አለ የሚወድ ህዝብ አለ። በጸጋ ስትሆን ያምርባል። ከጸጋ ውጪ ስትሆን ትረብሻለህ። ሰውም ይረበሻል፣ አንተም ትረበሻለህ። ከጸጋ ትወጣለህ፣ ቁጡ ትሆናለህ፣ ተስፋ ትቆርጣለህ፣ ትሳደባለህ፣ ለጌታ የወገንክ ትመስላለህ። ጌታ ለማንም ሰው ጌታ ሙሉ ነው፣ ራሱ ሙሉ ሰው ነው። አንተ ለሱ ተወካይ አይደለም፣ ለጌታ አስበም አይደለም፣ ለህዝብ አስበም አይደለም። አንዳንድ ሰዎች የልብ ሐሳብ ይገባናል። ስለዚህ ብቻ ብዙ ባታወሩ ብዙ ባትሄዱ። ቀጥሎ በኢትዮጵያ ውስጥ ከዚህ በኋላ ጌታ እግዚአብሔር ነቢያቶችን እንደ ጉድ ያበዛል። እናንተ ስለምታወሩ እኛ አንሸማቀቅም፣ እናገለግላለን። ወረኛ ብነሳ የቤቱ የውጭ ብነሳ እንኳን ነብይ ነው። ስለዚህ ሁላችን ባለን ጸጋ እናገለግላለን። ምድርቱ ሰፊ ናት። ለአንተም በቂ ለኔም በቂ ቦታ አለና ብዙ ህዝብ አለ። ባለን ጸጋ አገልግል። ስለዚህ ዘማሪዎች በነቢያቶች ላይ ምላሳችሁ እንዳትከፍቱ። ቀጣይ ባለው ጊዜ ጥሩ አይደለም። እወዳችኋለሁ። ይሄ ማወራው በመልካም ፍቅር ነው፣ ክፉ ያዘለ ጉዳይ አይደለምና ተመለሱ፣ በጸጋ አገልግል። እወዳችኋለሁ። ሻሎም። እኔ ልናገር የምፈልገው አንድ ነገር ብቻ ነው፣ ከራሴ ህይወት ጋር ስለሚገናኝ። አንድ ወንድም አለኝ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 9 ላይ ምናልባት የምታውቁት ከሆነ ታላቅ ወንድሜ ነው፣ ከ40 በላይ ስለሚል የሱ እኔም ገብቻለሁ። በርግጥ ኢየሱስ ጌታ ነው። እና ይሄ ሰው አይነ ስውር ነው። ዘመኑን ሁሉ ባለማየት ነው የኖረው እንደምታውቁት። ነገር ግን ጻፍቶች ፈሪሳውያን ጠቅላላ ተሰብስበው እንደምታውቁት ቤተሰቡንም መጡ፣ ጠሩ። እንደገናም ደግሞ ሁለት ሐሳብ ውስጥ የገቡ ነበሩ። እሱ ነው አይደለም የሚሉ። እንደገና ደግሞ ወላጆቹ እስኪመጡም ድረስ አላመኑም ነበረ። እሷን ቃል ብዬ እንደተነካ ሰው አመልካለሁ እግዚአብሔርን። ጌታ ይባረክ። እና ዮሐንስ ወንጌል ምዕራፍ 9 ላይ ልሰብክ አይደለም ቃሏን ብቻ ልናገር ነው። ምናልባት ከ24 ጀምሮ ባነበው ስለዚህ እውር የነበረውን ሰው ሁለተኛ ይላል። ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁን እንዳይ ይህንን አንድ ነገር አውቃለሁ። ኢየሱስ ጌታ ነው።
እስኪ አንድ ነገር አውቃለሁ በሉ እስኪ። ከጨለማ ወደ ብርሃን እንደመጣሁ አውቃለሁ በሉ እስኪ። ሕይወትን እንደተካፈልኩ አውቃለሁ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ይሄ ሰው የማቀው 1 ብር ከመለመን ወይ ደግሞ በዛ አገር ያለው የገንዘብ ከረንሲ ከመለመን ወጥቶ እነዚህ ሰዎች በጣም አዋቂ ናቸው እንደምታውቁት። ሲጠይቁት የነገራቸው ይሄን ነው። ኃጢአተኛ መሆኑንም አላቅም፣ ብዙ ዕውቀት የለኝም፣ ያለኝ ዕውቀት አንድ ነው። እርሱም ደግሞ እኔ እውር እንደነበርኩኝ ዘመኔን በሙሉ እንደማላይ አሁን ግን እንደማይ ይሄንን አንድ ነገር አውቃለሁ አለ። ስለዚህ እንዴት አድርጎ ነው እንድታይ ያደረገህ አሉት። ጭቃ መጣና አይኔን ነካው። እስኪ ነካው በሉ እስኪ። ቀብቶ ሂድና በስልህ መታጠቢያ ታጠበረለ ነክቶታል ኢየሱስ። ስለዚህ ዛሬ አንድ ነገር እንደሚሆን አምናለሁ። እያመለክን የጌታ እጅ የሰዎችን ችግር የሰዎችን አንዳንድ ነገሮች እንደሚነካ አምናለሁ። አይኖች እንደሚነኩ አምናለሁ። በጣም ይሄን ብዬ እናመልካለን። በጣም የገረመኝ ይሄ ሰው መናገር አይችልም፣ ዕውቀት የለውም፣ ግን እንደዚህ ሲናገር ታያላችሁ። ቁጥር 28 ላይ እንደዚህ ይላል፣ እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ቁጥር 30 ላይ ሰውየውም መለሰ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን አይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ዋው ኃጢአተኛን እንዳይሰማ እናውቃለን። ዕውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልሰማንም፣ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበረ። እንዲህ አይነት መገለጥ ሰጠው ጌታ ማለት። ሃሌሉያ! ኢየሱስ ክርስቶስ ጌታ። ምንድነው አንድ ጊዜ አይ ቲንክ ከ9 ዓመት በፊት ይመስለኛል ለአገልግሎት ወላይታ ሶዶ ቃለ ሕይወት ቸርች ተጋብዤ ሄጄ አገልግለን ተመልሰን ራት በልተን ሩማችን ገብተን ተኝቻለሁና ስንት ሰዓት እንደሆነ ብቻ ሌሊት ነው። ብዙ ሰዓት ከተኛን በኋላ ነውና እማቃው ነገር ምንድነው አሁን እኛ አዲስ አበባ የምንኖር ሰዎች የመሬት መንቀጥቀጥ የሚባለውን ነገር ሰሞኑን ነው ያየን ያለ ነው። እሷንም የሆነ ነዘር አድርጋ ምታልፍ ነገር ነው እና እዛ በጣም አለ መሰለኝ ወላይታ የመሬት መንቀጥቀጥ። እኔ አላቅም መሰለኝ እና እኔ ፊል አድርጌ አላቅም ምን እንደሆነ በኢንፎርሜሽኑ ነው እንጂ ያለኝ ኤክስፒሪየንስ አድርጌው ስለማላቅ አላቅም። እና የዛ ቀን ከአገልግሎት ገብተን ተኝተን በሌሊት ላይ ብቻ መሬት በጣም ነበር የሚንቀጠቀጠውና እኔ ስለማላቅ በጣም በቃ ደንግጬ መብረቅ አለ፣ ኃይለኛ ዝናብ አለ፣ ኃይለኛ መብረቅ አለ። በጌታ በኢየሱስ ስም ብዬ ከእንቅልፌ እንደነቃው አይምሮ ያሰበው ጌታ መጥቶ ነው ይመስለኝ። እና መጽሐፍ እንደሚለው ልባችን መዝገባችን ባለበት በዚህ አይደለ ለመነጠቅ እየተዘጋጀው ነው የነቃሁትና ካሁን እንነጠቃለሁ እና ኃይለኛ ዝናብ ሰማለሁ። ወዲያው ስልኬ ጠራና የጋበዘኝ ፓስተር ነው የደወለውና እንዳትደነግጪ እዚህ መሬት መንቀጥቀጥ ነው ምናምን ብሎ አነቃኝ። በቃ በተወሰነ ጊዜ ሁላችን ወላይታ መሄዳለ ለሆነች ሰከንድ ሙሉ ሰውነቴ ሙሉ በቃ በመንፈሴ ጌታ ኢየሱስ መጥቶ ላየው ነበር ይመስለኝ። በቃ የዚህ ዓለም ነገር ያበቃ መስሎኝ ነበርና አስታውሳለሁ። በቃ ስልኩን ዘግቼው መሬት ላይ ወረድኩኝና በትንሹ ሴንስ ያረኩት ነገር ያ ዓለም በጣም ልዩ ነው። በቃ ካነበብኩት ከተሰበኩት ከዘመርኩት ጌታን ስቀበል የዘላለም ሕይወት ይሰጠኛል ብዬ ስቀበለው ያመነው ነው እንጂ ኤክስፒሪየንስ ያረግነውን የዘላለም ሕይወት አይደለም። የዛ ቀን የዛች ሌሊት በትንሹ ያየሁት ይመስለኛል። አይ ዶንት ኖ እና እንዴት እንደከበደኝ ከዛ ወደዚህኛው ዓለም መመለስ ጌታ ሆይ መቀጠል ሕይወትን በጣም ነበረ በቃ ያሳሰበኝና እንዴት እንደዚህ ነው እንዴ ለካ ሪል ነው የምርነቱ በጣም ለነብስ ይገባት። የዛ ቀን የጌታ የኢየሱስ መምጣት እኛ ዛ መሄዳችን የዘላለም ሕይወት ነገር የምርነቱ ውስጥ ይገባ በቃ እና ሌሊቱን ሙሉ እንደምናፍቀናል መድኃኒታችንን እያልኩኝ እያለቀስኩ ነበር ያደርኩትና ወይኔ ነገር እንደዚህ የምር ነው እንዴ ያልኩት።